ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሷሊህ ቤተሰቦች እንዴት ናችሁ? ሰላም ናችሁ ሆይ? እኛ ጋር አልሐምዱሊላህ ረብል ዓለሚን። እናንተስ እንዴት ናችሁ? አፍያ፣ ጤንነት፣ ስራ እንዴት ነው? እንዴት ይዟችኋል? የመዳም ቅመሞች ውዶች ደህና ናችሁ? በሀገር ውጭም ያላችሁ ሁሉም ሰላም እንዴት ናችሁ? እኛ ጋር አልሐምዱሊላህ ረብል ዓለሚን ደህና ነው ውዶች። እስኪ እንደኔ ማን ነው አሁን የተቀመጠ? ያልተኛ ሰው ገባ ገባ በሉ ማለት ነው። እስኪ እንነጋገር፣ እንወያይ። እስኪ የተኛችሁ ያው መልካም እንቅልፍ ለሁላችሁም፣ ያልተኛችሁ እስኪ ደግሞ ገባ ገባ በብሉ ማለት ነው። ኢንሻአላህ እስኪ እንወያይ፣ ገባ በሉ እና እንዴት ናችሁ? ደህና ናችሁ ሆይ? ስራ እንዴት ነው? የመዳም ስራ እንዴት ይዟችኋል? ብርድስ እንዴት ነው? በአላህ በጣም ይባረድ ያሳ በጣም ብርድ አለ ነገራችን ላይ። አይዟችሁ በርቱ። በተለይ ጧት የምትነሱ አላህ ይድረስላችሁ፣ አላህ ይሆናችሁ ማለት ነው። እና እንዴት ናችሁ? ኢንሻአላህ እስቲ ገባ ገባ በሉና እንወያይ። እስቲ ስደት እንዴት ነው? እስቲ እንወያይ። የስደት ጥቅሙ ምንድን ነው? የስደት ክፋቱ ምንድን ነው? እስቲ እንጠያየቅ ውዶች። እስከ መቼ በሰው ሀገር? እስቲ ኑ እንወያይ እና ኢንሻአላህ ሁላችሁም ላይክ ሰብስክራይብ ያድርጉኝ። እኛ በእኛው እንተጋገዝ። ደግሞ ጥሩ ኮሜንት ጻፉ ማለት ነው ሁላችሁም እሺ። ምክንያቱም አንድ ሰው ጥሩ ሲሰራ ጥሩ ለራሱ ነው የሚሰራው፣ ክፉም ሲሰራ ራሱ ነው የሚጠየቅበት ነው ክፉ ስራ ማለት ነው። ይሄ ኮሜንት ምናምን ደግሞ ነገራችን ላይ ጥሩ አይደለም ማለት ነው። ምክንያቱም ማንኛውን ማን ጋር ገብታችሁ ኮሜንት ጽፋችሁ ተሳድባችሁ ማንኛውን አፉ በሉኝ ልትሉ ነው። ስለዚህ ጥሩ ነገር ላይ ያካፈለበትም ጥሩ ነገር ላይ ነው መጻፍ የምንናገርበትም ማወቅ ግድ ነውና እስቲ ኢንሻአላህ